የሰበብ የማረጋገጫ እና የተጎጂነት ሱስ በያዘው ዓለም ውስጥ ታላቆችን ከታናናሾቹ የሚለይ ጥንታዊ ፍልስፍና አለ። በፍጹም አታጉረምርሙ፣ በጭራሽ አታብራሩ። ይህ ቪዲዮ በታሪክ ውስጥ በጣም ኃይለኛ ሰዎች ለምን በዚህ መርህ እንደኖሩ እና ትኩረታችሁን፣ ኃይላችሁን፣ ውጤታችሁን ለመቀየር እንዴት እንደምትጠቀሙበት ያሳያል። ሰላም፣ እንኳን ደህና መጣችሁ። ይህ የጥበብ ቤታችሁ ተሳ የዩቲዩብ ቻናል ነው። በዚህ ቻናል በየሳምንቱ ሕይወትን በተሻለ መንገድ መምራት የሚያስችሉ ጠቃሚ ቪዲዮዎች ፖስት ይደረጋሉና ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህን ጠቃሚ ቪዲዮ ላይክ ማድረግ እንዳይረሳ። እንጀምር። የዝንታ ኃይል። ሁላችሁም እንደምትታዘቡት ዓለማችን በጫጫታ የተሞላች፣ እርጋታ የተለያት ናት። ሁሉም ይጮሃል፣ ያማራል፣ ይተቻል። በጣም ጥቂቶች በማስተዋል ዝም ይላሉ። ምክንያቱም ማጉረምረም፣ መጮህ፣ መተቸት፣ መለፍለፍ ድክመትን እንጂ ሌላ የሚያንጸባርቀው ነገር የለም። ግልጽ መሆን፣ ነገሮችን ማብራራት፣ በራስ ላይ ወጥመድ በማጥመድ ኃይልን አሳልፎ መስጠት ስለሆነ። የሮማው ንጉሠ ነገሥት እና የስቶይክ ፈላስፋ ማርከስ ኦሬሊየስ በጦርነት በቸነፈርና በፖለቲካዊ አለመረጋጋት ጊዜ የሮማን ኢምፓየር ያስተዳድር ነበር። በግል ማስታወሻው ላይ እንዳሰፈረው አንድ ሰው እያጉረመረመ ለራሱ ማዘን ትቶ ግዴታውን መፈጸም ላይ ማተኮር እንዳለበት ያስረዳል። በየትኛውም ጊዜና ቦታ ፍጹም ስልጣን ያላቸው መሪዎች እንኳን ሳይቀር ድካም፣ ሐዘን፣ ጭንቀት፣ ተስፋ ማጣት፣ ብቸኝነት ይሰማቸዋል። ታዲያ በዚህ ሁሉ ዝብርቅርቅ ስሜት ውስጥ ሆነው ኃላፊነታቸውን ሲወጡ የመሪነት ጥንካሬያቸው ይገለጻል። በየሰፈራችን ከማንም እኩል ልጆቻቸውን ያለ አባት የሚያሳድጉ እናቶች ብዙ ሥራዎችን እየሰሩ ሳያማሩ የሚያሳድጉበት ምክንያት አንድ ነው። እሱም ፍቅር ከድካም ስለሚበልጥ ነው። ሜክሲኮዊት ተወዳጅ ሰዓሊ ፍሪዳ ካህሎ የደረሰባትን የፖሊዮ በሽታ፣ የአውቶቡስ አደጋ፣ የጽንስ መጨንገፍ፣ ይሄ ሁሉ የደረሰባት የአካል ስቃይ አሳዛኝ ሰው ሊያደርጋት ይችል ነበር። ነገር ግን ትግሉን ሁለንተናዊ በማድረግ እይታዋ ላይ ጠንክራ በመስራት ራሷን ከተወዳጅ ሰዓሊዎች ተርታ አሰለፈች። አስታውሱ፣ ህመም የማይቀር ነው፣ ነገር ግን እጅ መስጠት ምርጫ ነው። በልጅነታችን እሱን ለመሆን የምንመኝለት ዝምተኛው የፊልም አክተር ብሩስ ሊ ፍልስፍናው እንደ ውሃ ቅርጽ አልባ መሆን ነበር። ያለማቋረጥ ሲያሰለጥን ንግግሮቹ ክብር የማይነኩ ነበሩ። ጉራ ኩራት የሚባል የለበትም። አስታውሱ፣ ውሃ ያልሞላ ጀረኪና ተሸክማችሁ ስትጓዙ ይንቦጫቦጫል። ልክ እንደዚህ ሁሉ የማያስተማምኑ ሰዎች ባዶነታቸው እንዳይገለጽ ዋጋ እንዳላቸው ለማስመሰል አደባባይ ቀረሽ ወጃ ወቁልኝ ያካሂዳሉ። ነገር ግን በትክክል ዋጋ ያላቸው ሰዎች ከማውራት እንደ ብሩስ ሊ ሰርተው ማሳየትን ይመርጣሉ። ኢጎ ወይም ኩራት ለውጥን የሚገድብ አጥር ነው። ብሩስ ሊ ግን ኩራቱን በማራገፍ መማርን፣ መለወጥን መረጠ። በግሌ የምወዳት የብሩስ ሊ ዝነኛ አባባል አለች። እኔ አንድ ጊዜ 10,000 ምቶችን የተለማመደውን ሰው አልፈራም፣ ይልቅስ አንድ ምትን ብቻ ደጋግሞ 10,000 ጊዜ የተለማመደውን እንጂ። ምን ማለት መሰላችሁ? 10,000 ነገር ብትለማመዱ አንድ ነገር አትይዙም። አንድን ነገርን ግን 10,000 ጊዜ ብትለማመዱ በዛ ነገር ላይ ከናንተ በላይ ኤክስፐርት አይገኝም። ጥሎ ማለፍ በበዛበት ዓለም እነዚህ 3 ሰዎች ለእኛ ምሳሌ ይሆናሉ። ትግል የማይቀር ነው፣ ነገር ግን ታግሎ የማሸነፍ ክብር ግን ምርጫ ነው። እውነተኛ ጌትነት ሌሎችን በማገልገል የሚገኝ እንደሆነ መጽሐፍ ቅዱስና ቅዱስ ቁርአን ይናገራሉ። የማቴዎስ ወንጌል ምዕራፍ 20 ቁጥር 26 እንዲህ ይላል፣ ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን። ቅዱስ ቁርአንም በአልቀሳስ 28:77 ላይ እንዲህ ይላል፣ አላህም እንደለገሰለ ለሌሎች ለግብር አድርግ። ስራችሁ የሚጠቅማችሁ ወይም የሚጎዳችሁ ይሆናል። በጣም ጸጥ ያለ ጥንካሬ ብዙውን ጊዜ በዘመናት ውስጥ ያስተጋባል። ሁለተኛ፣ ለምንድነው በፍጹም ማማረር የሌለብን? ማማረር ደጋፊዎቻችሁን፣ አጋዦቻችሁን ያርቃል። የሕይወታችሁ መሐንዲስ ሳይሆን የሁኔታዎች ሰለባ እንደሆናችሁ እንዲሰማችሁ ያደርጋል። ሳይንስ በጥናት እንዳረጋገጠው ማማረር በአእምሮአችን ውስጥ ችግርን ለመፍታት የሚጠቅመን ሂፖካምፐስ የሚባል ክፍል አቅሙን እንደሚያዳክም አረጋግጧል። ባማረራችሁ ቁጥር ደካማ ትሆናላችሁ። ማጣት፣ ማዘን፣ መከራ የማይቀር ነው። ነገር ግን በመከራው፣ በማጣቱ፣ በማዘን ተስፋ ቆርጦ መቅረት ምርጫ ነው። መለወጥ የምትችሉትን ለውጡ፣ የማትችሉትን ተቀበሉ። በማይጠቅማችሁ ቃላት ኃይላችሁን አታባክኑ። ሶስተኛ፣ ለምንድነው በፍጹም ማብራራት የሌለብን? ስታብራሩ ያላችሁን ዋጋ ለድርድር ታቀርባላችሁ። ነገሥታት ሰዎች እንዲረዷቸው አይለምኑ። አንበሶች ማደናቸውን ወይም ማደን እንደሚችሉ አያብራሩ። መቼ ነው አንበሳ አድኖ ሲመገብ እንጂ ማደን እችላለሁ ብሎ ሲያብራራ የሰማችሁት የተመለከታችሁት? ስለዚህ አታብራሩ። ስቲቭ ጆብ አስቀድሞ አይፎን ተጽዕኖ ፈጣሪ እንደሚሆን አልተነበየም። አይፎን ከተመረተ በኋላ በሚጠቀሙት ሰዎች አንደበት ዝናው እንዲናኝ ፈቀደለት እንጂ። ከመጠን በላይ ስታብራሩ ኃይላችሁን ታጠፋላችሁ። ስራችሁ፣ ተግባራችሁ፣ መገኘታችሁ በራሱ መልስ ይስጥ። ሐሳባችንን ስናጠቃልል በፍጹም ያለማማረርና ጭራሽ ያለማብራራትን መርህ እንዴት መለማመድ ይቻላል?
አንደኛ ቅሬታን ማጉረምረምን ትታችሁ የተግባር ሰው ሁኑ። ሁለተኛ ማስረዳትን አቁሙና ውጤታችሁን በማቅረብ አሳዩ። ሶስተኛ ተግባራችሁን ከፈጸማችሁ የፈለጋችሁበት ከደረሳችሁ በኋላ ዝምታ መለያችሁ ነው። ሕይወታችሁ የእናንተ ማኒፌስቶ ነው። በፍጹም አታጉረምርሙ፣ በፍጹም አታብራሩ። ይህ ያልተነገራችሁ የእድገት መንገድ ነው። የምንኖርበት ዓለም የተግባር እንጂ የክርክር አይደለም። ስለዚህ ራሳችሁን ጠይቁ፣ የተግባር ወይስ የወሬ ሰው ናችሁ? ቪዲዮውን ላይክ፣ ሼር አድርጉ። አስታውሱ፣ ለመጀመር ታላቅ መሆን አይጠይቅም። ታላቅ ለመሆን ግን መጀመር ይጠይቃል። ሰብስክራይብ በማድረግ የታላቅነት መንገድን ጀምሩ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።